ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቀለል ያለ የቁርስ አማራጭ ይዤላችሁ መጥቻለሁ። እንደ አማራጭ እንዲሆናችሁ ደግሞ ዛሬ አቅልለን ደግሞ እንደዚህ አድርገን በደቂቃ ውስጥ እንግዲህ የሚደርስ ነው። እንደዚህ አሳምረን እንጋግራለን። ለቁርስም አማራጭ ይሆናችኋል፣ ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ቀላል የሚጣፍጥ ቆንጆ ቁርስ ነው የምንሰራው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ ይደርሳል። ስለ ሁሉም አመሰግናለሁ። አሁን እዚህ የምሰራበት እቃ ላይ 3 እንቁላል፣ ግማሽ ኩባያ ወተት እንዲሁም ደግሞ ዱቄት ደግሞ 1 ካሮ የሚያክል በብርጭቆ 1.25 ነው ይዤ የመጣሁት። እንዲሁም ደግሞ ጨው ነው የምጠቀመው። እናንተ ከፈለጋችሁ ስኳርም እዚህ ጋር መጨመር ትችላላችሁ እንደምትፈልጉት ማለት ነው። ከዛ ዱቄቱን አደረግኩና ትንሽ ጨው ጨመርኩበት፣ ግማሽ የሻይ ማንኪያ። ከዛ 3ቱን እንቁላል እንደዚህ አድርገን እንጨምረዋለን። ይኸው እዚህ ጋር አሁን 3ቱንም እንቁላል ጨምሬዋለሁ ዱቄቱ ላይ። እንዲሁም ደግሞ እዚህ ጋር ግማሽ ኩባያ ነው ወተት ያመጣሁት፣ ሩቡን ጨምሬያለሁ። ሌላውንም ደግሞ ጨምረዋለሁ። ይኸው እንደዚህ አድርጌ አብክቸዋለሁ። ቅጥነቱ በዚህ ያህል ሲሆን በቂው ስለሆነ አሁን እዚህ ጋር የተወሰነ እኔ ቺዝ አምጥቻለሁ። ስትለኩት 1 ሾርባ ማንኪያ ሙላ ያለ እንደማለት ነው። ቺዝ የማይፈልግ ሰው አለመጨመር ይችላል። እንዲሁም እዚህ ጋር ማጣፈጫ እንደ ቫኒላ የምትፈልጉትን አይነት ማጣፈጫ መጨመር ትችላላችሁ፣ ለቃናው ማለት ነው። ከዛ እዚህ ጋር የምናበስልበትን መጥበሻ ጥጄ ዘይት አደረግኩበት። እዚህ ጋር ቅቤ ብታደርጉበትም ትችላላችሁ። እኔ ግን ዘይት ነው ያደረግኩበት። ቅቤም ካደረጋችሁበት ደግሞ ጣዕሙን ቆንጆ ነው። የገበታ ቅቤ ብታደርጉበት አሁን ጣዕሙን ቆንጆ ያደርግላችኋል። ከዛ እዚህ ጋር በደንብ መጋሉን ስታዩት ከጋለላችሁ፣ ከዛ እንደዚህ ሊጡን ጨምረን ደግሞ አነስ ባለ እሳት፣ በጣም እሳቱን አታብዙበት፣ እኩል ሆኖ ቀስ እያለ እንዲበስል ማለት ነው። በጣም ቀላል በትንሽ ግብአት እንደዚህ አድርገን ደግሞ ለቁርስ አማራጭ መጋገር እንችላለን። ለመክሰስ ይሆናል። እንዲሁም ደግሞ እንግዳ እንኳን ሲመጣብን ወዲያው ሰርተን ማስተናገድ እንችላለን፣ እንደዚህ በመጋገር ማለት ነው። ይሄው ከስር ስለበሰለልን ከላይ ደግሞ እንዲበስል ቀስ ብለን እንደዚህ አድርገን እንገለብጠዋለን። ይሄው በሚያምር ሁኔታ ቆንጆ ሆኖ ነው የበሰለልን። ይሄው እንደዚህ አድርጌ በዛኛውን በኩል አብስየዋለሁ። ይሄው እንደዚህ ስንገለብጠውን በጣም ቆንጆ ሆኖ ነው የበሰለው። አነስ ባለ እሳት ካበሰላችሁት እንደዚህ ቆንጆ ነው የሚሆነው። እሳቱን አታብዙበት፣ ቀስ እያለ በደንብ እንዲበስል ማለት ነው። አሁን ይሄው እንደዚህ በረድ አድርጌው ይዤው ተመልሼ መጥቻለሁ። አያምርም ታዲያ? በጣም ቆንጆ የቁርስ አማራጭ ነው። እንደዚህ አድርጋችሁ እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። ለሰንበት ቁርስም እንዲሆን ብዬ ነው እንግዲህ ለሰንበት ብዬ የሰራሁት ማለት ነው። እናንተም እንደዚሁ አድርጋችሁ ደግሞ ለልጆችም ይወዱታል። እንዲሁም ለምትፈልጉት ሰዓት መሆን ስለሚችል እንደዚህ አድርጋችሁ ደግሞ እናንተም ሰርታችሁ ተመገቡ። ይኸውላችሁ በጣም ነው የሚያምረው። በጣም ቆንጆ ነው። ሶፍት የሆነ ነው። ውስጡ ራሱ በጣም ደስ የሚለውና ቺዙን የማትፈልጉ ሰዎች ቺዝ አለመጨመር ትችላላችሁ ብያለሁ ቅድምም። የምትፈልጉትን ነገር ደግሞ ማጣፈጫ መጠቀም ይቻላል። ይኸውላችሁ እንደዚህ አድርገን ደግሞ ቀለል አድርገን በመጥበሻ አንዳንዴ ሰርተን ብንመገብ ጥሩ ነው።
እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ላይክ እያደረጋችሁ አበረታቱኝ። በሚቀጥለው በሌላ ስራ መለሳለሁ። ሰላም ሁኑልኝ። ቻው